ከጭንቀት ሊያድኑህ የሚችሉ 3 ሕጎች ልስጥህ። አንደኛ፣ አለመጸጸት። ያለፈው አልፏል፣ መቀየር አትችልም። መጸጸትህን አቁምና ከስህተትህ ተምረህ ለመቀጠል ሞክር። ያለፈውን ተወው። ሁለተኛ፣ ስለ ወደፊቱ መጨነቅ። ስለ ወደፊቱ አትጨነቅ። ስለፊቱ ስትጨነቅ የዛሬን ደስታን ታጣለህ። ዛሬ ላይ ትኩረት አድርገህ ስራ። የፊቱን ለአምላክህ አምነህ ስጥ። መቼም ቢሆን ወደፊት የምታገኘው ዛሬ ላይ የሰራኸውን ነው። ሰው የዘራውን ነው የሚያጭደውና። ሶስተኛ፣ ደስታን ከሰው መጠበቅ። አንድ ማወቅ ያለብህ ነገር ደስታን ከገንዘብ፣ ከቁስ ወይም ከሰው የምትጠብቅ ከሆነ እድሜ ልክህን ደስታን ሳታጣጥም ትቀራለህ። ትክክለኛ ደስታ ከማመስገን ይመነጫልና። አሁን ላይ ያለህ ነገር ባይኖርህስ ኖሮ ባዶህን እኮ ነህ። ስለዚህ ለእያንዳንዱ ጥቃቅን ነገር ፈጣሪህን አመስግን። ፈጣሪ ሆይ በሰላም አንቅተህ በጤና አውለኸኛልና አመሰግናለሁ።